ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች፣ ዛሬ እንግዲህ ከክፍል 2 የቀጠለውን ክፍል 3ን ይዤላችሁ ቀርቤያለሁኝ። አብራችሁኝ ቆዩ። ክፍል 3 አረ የለኝም ነገሩን ነው እንጂ አልኳት። አምሪያ በግርምት እያየችኝ ግን በጣም ደፋር ነህ አለች። ቀጠለችና ማለቴ በህይወትህ ለሁለተኛ ቀን ያገኘውን ሰው ስለ ፍቅረኛው መጠየቅ አይከብድም አለችኝ። እየሳኩ ባክሽ የፍቅር ጥያቄ መጠየቅ ራሱ አይከብድም አልኳት። አምሪ ራሷን መቆጣጠር እስኪከብዳት ድረስ ሳቀች። አባቷ ከቤት ሲወጡ እኛ አበባ እየተከልን ነው አዩንና ፈገግ ብለው ጎበዞች፣ ዛሬ መልካም ነገር ከዘራችሁ ነገ የምታጭዱት መልካም ነገር ነው፣ መጥፎም ከሆነ በተመሳሳዩ አሉና በሩ ላይ ቆሞ የነበረውን መኪናቸውን ውስጥ ገቡ። እሳቸው እንዲሄዱ ጨርሰን ስለነበር ከአምሪያ ጋር ቦታውን አጽዳድተን ተሰነባበትን። ስንለያይ አምሪያ የቤታቸውን በር ከውስጥ ሆና ይዛ ስማ ሀቢቢ ያለችኝ። እየዞርኩ ወይ አልኳት። ትንሽ መሬት ያዝ ተረጋጋሺ ብላኝ እየሳቀች በሩን ዘጋችሁ። ቅዳሜን ከእናቴ ጋር ስንደፋደፍ አሳለፍኩት። ምግብ ስሰራ በጣም ጎበዝ ነኝ፣ ሴት አስንቃለሁ። እሁድን ከሚኪ ጋር አሳለፍን። አምሪያን ቅዳሜም ሆነ እሁድ አላየኋትም። ሰኞ በጣም ብዙ የምስራቾችን የምንሰማበት ቀን እንደሚሆን ተስፋ አድርጌያለሁ። ገና እንደተገናኘን ሚኪ ለሻይ ቤት አስተናጋጅ ስምረት ጮርናቄ እና ሻያችንን ካዘዘልን በኋላ አሬ 2 ቀን ጉድ ነው ያየሁት አለ። አብነት እንደ እብድ ዝም ብሎ ብቻውን ይስቃል። ምን አየሽ ሚኪ አልኩት ወደሱ እየዞርኩ። በፌስቡክ አረብ ሀገር ያሉ ሴቶችን ተዋውቀው ሁለቱ ስልኩን ጠይቀውት በዋትሳፕ ደውለው እንዳወሩት ነገረን። ሚኪያስ አረምቀቱ ይሁን እኔ እንጃ ብቻ የሌለ ነው ፍልት ያለባቸው። የአዳም ዘር ከሆንክ የሚምሩ አይመስለኝም። አንዷ የሌለ ነው በአንዴ ጠብ ያለችልኝ። በስሜት ሁሉ አቃሰተች አለ። እኔም መስመር ስለያዙልኝ 3 ሴቶች ነገርኳቸው። ከሪም ያልቀናውም። አብነት ግን አሁንም ብቻውን እንደብድ እየሳቀ ነው። ሚኪ ያፈጠጠበት ምን አባያን ከተክተሃል አለው። አብነት ስልኩን ከፈተና ራቁቷን ያለች ሴት ምስል አሳየን። ሁላችንም ተቀባብለን አየነው። እናላችሁ በአንድ ሳምንት ውስጥ ብር ልክልሃለሁ ብላለች። አለም በ3 ቀን ራቁት ፎቶ ማስላክ የሚደንቅ ነው። ከ15 ቀን በኋላ ለሶስታችን አረብ ሀገር ከሚኖሩ ሴቶች ገንዘብ ተላከልን። የመጀመሪያው እቅዳችን አንድ የምንደበርበት ቤት መከራየት ነበር። ከሰፈር ራቅ ብለን ተከራየን። ኦፊስ እንለዋለን። ቤቱን ተከራይተን አንዳንድ ወሳኝ ነገሮችን እናሟላን። ሚኪ ፌቨን እና ሄለንን እዚህ አምጥተን አብረናቸው እንድንተኛ ሀሳብ አቀረበ። የሰሞኑ እቅዶቹ ደስ የሚሉ ናቸው። ሄለንና ፌቨንን ለማሳመን ተነጋግረን ተለያየን። ከሪሚ ምንም የአረብ ሀገር ሀበሻዎችን ባያሰምጥም አንዷን እየጀነጀናት በቪዲዮ ኮል ሲያወሩ የዋህ የሚመስል ፊቱን አይታ ደሞዟን ባንክ እንዲያስገባላት በየወሩ ልትልክለት ተስማሙ። የገልፍ ሀገራትን የተቆጣጠርን ያህል ደስ አለን። አሁን ወሳኙ ነገር ፌቨንን አብረን እንድንተኛ ማሳመኑ ነው። አረብ ሀገር ካሉ ሴቶች ብር መቀበል ከጀመርን በኋላ ሱስ ላይ ሳንወድቅ አንዳንዴ ለሙድ ብለን እንቃም ተባብለን መቃም ጀመርን። እኔና ሚኪ ሄለንና ፌቨን አብረው እንዲተኙ ለማድረግ ጉትጉታውን ጀምረናል። አርብ ቀን ከቤቢ ጋር እንደተገናኘን ኦፊሳችንን እንድትጎበኘው ወደ ተከራየነው ቤት ይዣት ሄድኩኝ። ቀደሜ ከነ አብነት ጋር አውርቼበት ስለነበር ቤቱን አስተካክለው ወደ ፑል ቤት ሄደዋል። በነገራችን ላይ ኦፊሳችን ውስጥ ያሉት ነገሮች ከሪም ከቤቱ ያመጣው አንሶላ፣ የገዛናቸው ፍራሽ፣ ትራስና ትናንሽዬ ፕላስቲክ ወንበሮች ናቸው። ገና እንደገባን ፌቪ ዋው ፍራሻችሁ ደስ ትላለች አለችና ጫማውን አውልቃ ፍራሹ ላይ ተቀመጠች። እኔ በሩ ጋር ቆሜ አያታለሁ። የዛሬው እቅዴ ከተሳካልኝ አብሬያት መተኛት፣ ካልሆነ መንገዱን ማመቻቸት ነው። ሂጂ ካጠገቧ ተቀመጥኩኝ። ፌቪ ዩኒፎርሟን አውልቃ ቦርሳዋን ውስጥ አድርገዋለች። ከውስጥ ሱሪ ለብሳ ስለነበር በሱሪ ናት፣ ከላይ ደግሞ የሚያምር ሰማያዊ ሹራብ ለብሳለች። በቦርሳዋ ይዛ የመጣችው ነው ቲሸርት። ቲቸር እያሱ ካስደነገጣት በኋላ ሁሌም እንዲህ ነው የምታደርገው። ካጠገቧ እንደተቀመጥኩኝ ፌቪዬ ምን ያህል ትወጂኛለሽ አልኳት። የሚካኤልን ውዴ ወድሻለሁ የሚለውን ዘፈን በወንድ አድርጋ ዘፈነችልኝ። ለጥያቄ በቂ ምላሽ ነበረው። በደንብ ወደ እሷ እየተጠጋው ማለቴ ራስሽን አሳልፈሽ ስጭኛለሽ አልኳት። ደረቴ ላይ የተኛች ህይወቴ እኮ አንተ ነህ። ምን ህይወት አለኝና ራሴን ካንተ ከለክላለሁ አለችኝ። ወድሻለሁ አልኳት። ፌቪ ወድሻለሁ ስላት ደስ ይላታል። ከደረቴ ላይ ተነስታ ወደ ከንፈሮች ሄደች። ለእኔና ለእሷ መሳሳም ቀልድ ነው። እንኳን እንደዚህ ባዶ ቤት አግኝተን ይቅርና መንገድ ላይ ጭር ሲልልን ራሱ ድሉን ከመጠቀም ወደኋላ ብለን አናውቅም። እየተሳሳምን እጆች አጉል ወደሆነ ቦታ ሲቃብዙ ፌቪ ያዘቻቸው። ትንፋሿን ሰበሰበችና አይኖቼን እየገለጠች በሹክሹክታ በሚመስል ድምፅ ሀቢቤ አብረን እንድንተኛ ፈልጋል እንዲህ አለችኝ። እጆቼ እየተመሰመሱ የነበረበት ቦታ ለመተኛት የሚገፋፋ በመሆኑ የገመተች ይመስለኛል። አሁን ፌቪ እኔ ሁሉም ነገር ካንቺ ተሟልቶልኝ ወደ ሌላ ሴት የማይበት ምክንያት ማጣት ትፈልጋለሁ አልኳት። ዳውን እንጂ ንግግርማ ታድሎኛል። ማውለቅ ምንም ያልቀረውን ሹራቧን እየለበሰች ሀቢቤ ትንሽ እንታገስም አለችኝ። ሙከራዬ እንዳይከሽፍ እየተመኘው ፌቪ ምን እስኪፈጠር ድረስ ልታገስ አልኳት። በቃ እሺ ላስብበትና እነግርሃለሁ አለችኝ። እየሳኩ እና እስከዛ መሳሙንም ተከለከልኩ ማለት ነው አልኩ። ፌቪ እንዳልነካት እጆቼን ወደኋላ ጠፍራ ይዛ ሳመችኝ። ፌቪን ሸኝቻት ሚኪያስ ጋር ደወልኩ። ከፑል ቤት መጥቶ ወደ እማዬ ምግብ ቤት ሄድን። አብነትና ከሪሜ ይመሽብናል ብለው ወደ ሰፈራቸው ሄዱ አለኝ። ከፌቪ ጋር እንዳልተኛን ስነግረው የሌለ ተናደደ። እንደውም እንድዘጋት መከረኝ። አስባበት የምትለውን ከሰማው በኋላ ለመወሰን
ነው ያሰብኩት። እማዬ ምግብ ቤቷን መዝጊያ ሰዓት ሲደርስ እንደተለመደው ሰፌዶቹን ይዤ ወደ ቤት ተመለስን። ሚኪ ወደ ቤቱ ተቀነጠሰ። ሰፈር ስንደርስ አምሪያ 30 ሊትር ጀሪካን የግቢው በር ጋር አስቀምጣ በጆግ ውሃ እየቀዳች የተከልናቸውን ችግኞች ታጠጣለች። እማዬ እንደተለመደው የያዝኳቸውን ሰፌዶች ተቀብላ ሂድ ቢያንስ 30 ሊትር ጀሪካን ሴት ስትነቀንቅ ይሰማ ውሃውን በጆግ እየቀዳ ስጣት አለችኝ። የእውነት ተናድጃለሁ። ምን አባቷ የማትችለውን ስራ ያሰራታል ብሽቅ። እየደበረኝም ቢሆን የእናቴን ትእዛዝ ተቀብዬ አምሪያን ለማገዝ ወደ በራቸው ሄድኩኝ። በጆግ ውሃ ቀድቼ እያቀበልኳት አምሪያ ቧንቧ የላችሁም እንዲያልኳት፣ እሱማ አለን ግን ኃይል ስለማይኖረው በጎማ ስቤ ባጠጣቸው ስላልጠነከሩ ይሰብራቸዋል ብዬ ነው አለችኝ። በልቤ ምን አባቱ ኃይል መቀነሻ የሌለው ቧንቧ ነው እንዲያላቸው እያልኩ ተበሽቃለሁ። አበቦቹን ውሃ ጠጥታ ስትጨርስ ጥርሶቿን ያጠረውን ሽቦ ያየው። ቆይ ይህን ነገር ምን እያደረግሽ ስታስቸግሪ ነው ዙሪያውን ያጠሩት አልኳት። ሳቀችና እንዳሰብከው እንኳን አይደለም ጥርሴን ለማስተካከል ነው አለችኝ። ኦኬ ገጣጣ ነበርሽ ማለት ነው አልኳት። አምሪያ የምጠቀማቸውን ቃላትና ድፍረቴን የሌለ እያሳቃት እንደዛ ነገር ይሁን ከመዳም አለችኝ። ጀሪካኑን ወደ ቤታቸው አስገብቼላት ልሄድ ስል አምሪያ እየሳቀች ጥጋበኛ ነገርና አለችኝ እየሳቅ። የምግብ ቤት ባለቤት ልጅ ስለሆንኩ ይሆናል አልኳት። እናቴ ከአምሪያ ቤተሰቦች ጋር የሌለ ተመቻችታለች። የአምሪያ እናት ሲጀመር ሙድ አላቸው። ከመማዬ ጋር ተጠፋፍተው የተገናኙ እህትማማቾች ነው የሚመስሉት። ባይሆን ያልመሰጠኝ ሙዳቸው መስጂድ ለምን አትሄድም እያሉ የሚያዝጉኝ ነገር ነው። እሁድ ዕለት አንድ የፌቪን ጓደኛ ደውላ ልታገኘኝ እንደምትፈልግ ነገረችኝና አገኘኋት። አንድ ካፌ ገብተን እንደተቀመጥን ራሷን ማስታወቅ ጀመረች። ፍቅር እባላለሁ፣ የፌቪ የልብ ጓደኛዋ ነኝ። ሜቢ ትምህርት ቤት ልትወስዳት ስትመጣ አይተኸኝ ሊሆን ይችላል አለችኝ። በእርግጥ ልጅቷን ብዙ ጊዜ ፌቨን ከትምህርት ቤት ልወስዳት ስመጣ ይቻታለሁ፣ ግን አልተቀራረብንም። ቀጠለችና ዛሬ የፈለግኩ ያው አርብ ዕለት ከፌቪ ጋር ያወራችሁትን ፌቪ አጫውታኝ ነበርና የምትወዳት ከሆነ ልጅቷ ቨርጅን ስለሆነች ባለፈው የጠየካትን ነገር አሪፍ ቦታ ላይ ብታረጉት ብዬ ላማክር ነው አለችኝ። ያለችው ስላልገባኝ አሪፍ ስትይ አልኳት። አሪፍ ስል ያው ለሴት ልጅ የማይረሳ ትዝታዋ ድንግልናን ያጣችበት ክስፈት ነው እና አሪፍ ሆቴልና ሪዞርት ውስጥ ብታረጉት አሪፍ ትዝታ ይሆናታል። እሷ ልትነግርህ ሼም ስለያዛት ነው የነገርኩ። እንደማገኝ አታውቅም አለችኝ እየሳኩኝ። ስለዚህ በድርጊቱ ላይ ተስማምታለች፣ አደራረጉ ላይ ነዋ ድርድሩ አልኳት። የዛን ቀን ኦፊሳችን ውስጥ ማረጉ ደብሯት ነው ማለት ነው። የዛሬው ክፍል እንደተመቻችሁ ተስፋ አረጋለሁ። ቀጣይ ክፍል 4ን ይዤላችሁ የሚቀርብ ይሆናል። እስከዛው መልካም ጊዜ።